አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሌላ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ክርስቲያን ወገኖቼም ሰላም ብያለሁ። ኢንሻአላህ ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። ለቤት አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ አበረታቱኝ ማለት ነው። ሌሎቻችሁ እንደተለመደው ላይክ፣ ሼር እያረጋችሁ አብረን እንደግ ማለት ነው። ዛሬ ደግሞ ይዤ መጣሁኝ የዳንቴል አሰራር ነው ማለት ነው። የፈለጋችሁትን ማዘዝ ትችላላችሁ፣ የፈለጋችሁትን ዲዛይን ማለት ነው። ለፈለጋችሁት ነገር ቁጥር ከዚህ በፊት የዳንቴል የሰራሁት ቪዲዮ አለ ማለት ነው። እሱ ላይ ቁጥር አለ። ዱባይ፣ ሳኡዲ ያላችሁ ማዘዝ ትችላላችሁ ማለት ነው። በጣም የሚያምር አሰራር ነው ማለት ነው። ማሻአላህ አያችሁ፣ በጣም ነው ደስ የሚለው ማለት ነው። ስለዚህ ለፈለጋችሁትን ነገር ለአልጋ ቢሆን ለቡፌ ለፈለጋችሁትን ነገር ማሰራት ትችላላችሁ ማለት ነው። እዛ ላይ ቁጥር አለ ማለት ነው። ሾርት ቪዲዮም ላይ ቁጥር አለ ማለት ነው። ለምትፈልጉ ማለት ነው። በፈለጋችሁትን ዲዛይን ይሰራላችኋል። በፈለጋችሁትን ከለር እስከ መጨረሻዩት ቪዲዮ ማለት ነው። በጣም የሚያማምሩ አሉ ማለት ነው ዲዛይኖች እላችኋለሁ ቤተሰቦቼ። በተረፈ እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ሰላማችሁ ይብዛ። ሀገራችንም አላህ ሱብሃነሁ ወተዓላ ሰላም ያድርግልን፣ ሰላሙን ይመልስልን። በጣም የሚያምር ነው ማለት ነው። ማሻአላህ እላችኋለሁ። በሰዓት ዲዛይን ራሱ ማለት ነው ላይ በጣም የሚገርም ነገር ነው ማለት ነው አሰራሩ። ማሻአላህ ለተኪያዎች ለፈለጋችሁት ነገር ማለት ነው። ጫማ ሳይቀር ማሻአላህ። ጫማ ስላችሁ ካልሲኖች ማለት ነው። በብዙ አይነት አሰራር እናንተ ለምትፈልጉት ነገር ማለት ነው። ኢላሃም ብላችሁ ማዘዝ ትችላላችሁ ማለት ነው። ቁጥሩም ላይ አለ ማለት ነው። ቴሌግራም ግሩፕ ምናምን አለ። አያችሁ አሁን ይሄ ለቤት ውስጥ ማለት ነው። ካልሲ እንደ ጫማ ማለት ነው። በጣም ነው ደስ የሚለው ማለት ነው እላችኋለሁ ቤተሰብ። አበረታቱን። እዚህ ላይ ደግሞ ድምጽ አለ ማለት ነው። ያ እኔም ድምጽ ይሰማል። ይሄ ራሱ በጣም ያምራል ስፍራው ማለት ነው። ከሁሉ ነገሩ ማለት ነው። ዋው ነው። የሆነ እቃ ስታስቀምጡ ሳህኖችን ስታስቀምጡ ይሄንን አንጥፋችሁ በጣም ነው ደስ የሚለው ማለት ነው። ዋው ዋው አሁን ይሄ በሰዓቱ እንትን ነው ዲዛይን ነው ማለት ነው እላችኋለሁ ቤተሰቦች። በፈለጋችሁት ከረር በፈለጋችሁትን ዲዛይን ይሰራላችኋል ማለት ነው። ዘዙ እላችኋለሁ። ዱባይ ሳኡዲ ያላችሁ አያችሁ ማሻአላህ ይሄን ይመስላል። ውድ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሰላም አለይኩም።